ማሻሻያ አድርጓል። ይህንንም ማድረግ ያስፈለገበት አዳዲስ አገልግሎቶችን ለመጨመርና ደህንነት መጠበቂያቸውንም ከማዘመን ጋር ተያይዞ የተለቀቀ መተግበሪያ ነው። ደንበኞች ይህንን ሲያደርጉ የሌላ ሰው እገዛም ሆነ በስልክ የሚመጣ እገዛ የማያስፈልግ ሲሆን ስልካቸው ላይ ዳታ ካበሩ በኋላ አዘምን የሚላቸውን አፕዴት የሚላቸውን በመጫን ያዘምናሉ። የበፊቱን የይለፍ ቃል ተጠቅመው አገልግሎት ማግኘት ይችላሉ። በአሁኑ በተሻሻለው ግን መጀመሪያም ሲገቡ የይለፍ ቃል ይጠይቃቸዋል። ቀጥሎም የሚላክለትን ሰው ገንዘብ ካስገቡ በኋላ የገንዘብ መጠን እና ሂሳብ ካስገቡ በኋላ ትራንዛክሽኑን ከመፈጸማቸው በፊት ለማን እየላኩ እንደሆነ ምን ያህል ገንዘብ እንዳስገቡ እርግጠኛ እንዲሆኑ ድጋሚ የይለፍ ቃል ይጠይቃቸዋል ማለት ነው። ስለዚህ ደንበኞች በዚህ ሰዓት በደንብ አይተው ካረጋገጡ በኋላ ነው የይለፍ ቃሉን መስጠት ያለባቸው። ከዛ ቀጥሎ ደረሰኝ ይሰጣቸዋል። የደረሰኙ ዳውንሎደብል ነው፣ ኤዲት የማይደረግ ቀጥታ በፒዲኤፍ የሚነበብ ነው። በሁለተኛነት ከዚህ በፊት የነበረን የይለፍ ቃል ወይም ሚስጥር ቁጥር 4 ዲጂት ብቻ ነበረ። አሁን በተሻሻለው ግን ደንበኞች ከ4 ዲጂት እስከ 10 ዲጂት 4ም 5ም 6ም እስከ 10 ዲጂት መቀየር ይችላሉ። ከማሻሻያው ጋር ተያይዞ ግን በስልክ የሚሰጥ አገልግሎት የለም። ደንበኞች ይህን እንዲረዱልን እንፈልጋለን። አጠቃላይ ግን ከዚህ ከተሻሻለው መተግበሪያ ጋር ሆነ ከሞባይል ባንኪንግ አገልግሎት ጋር በተያያዘ በስልክ የሚመጡ ጥያቄዎች ላይ ጥንቃቄ እንዲያደርጉ፣ ማንኛውም ነገር ሲደርሳቸው ለጥቆማ 951 ወይም ደግሞ አቅራቢያቸው ያለው ቅርንጫፍ ሳይሄዱ ምንም አይነት እርምጃ እንዳይወስዱ እንመክራለን። እናመሰግናለን።